ሰላም ዛሬ የማጋራችሁ ስለ ቶንሲሎክቶሚ ወይም ደግሞ በሰርጀሪ ቶንሲል መወገድ ያለበት መቼ ነው የሚለውን መረጃ ነው። በአንድ 4-5 የሚሆኑ ምክንያቶች ቶንሲሎክቶሚ ይሰራል ማለት ነው። አንደኛው ኤርዌይ ብሎኬጅ መታፈንና መተንፈስ መቸገር ካለ በአመት 7 ጊዜ እና ከዛ በላይ ከመጣ ኢንፌክሽኑ እንዲሁም ከማንኮራፋት ጋር የተገናኘ ማታ ማታ እንደመተኛት መቸገር አብሰስ ከፈጠረ የሚያመግል ነገር ከፈጠረ በእነዚህ ምክንያቶች ቶንሲሎክቶሚ ወይም ደግሞ በሰርጀሪ ቶንሲል መወገድ ሊኖርበት ይችላል ማለት ነው። በአጠቃላይ ግን ቶንሲል እንደምናውቀው በቀዝቃዛ ነገር በመጠጣት ወይ ሌላ ነገር ጋር የሚገናኝ ሳይሆን በባክቴሪያ የሚመጣ በአብዛኛው ደግሞ በቫይረስ የቫይረሱ ትሪትመንት የማይፈልግና እንዲሁ በራሱ ሊጠፋ የሚችል አይነት ነው ማለት ነው። በባክቴሪያ የሚመጣው ግን መታከም ያለበት ኢንፌክሽን ነው ማለት ነው። አመሰግናለሁ።